ራሷን እንድትጠብቅ ብዙዎች ሲጠይቁና ሲናገሩ የነበሩት እጅግ አንገብጋቢውን ጉዳይ ሩታ መልስ ሰጥታለች። መልስ የሰጠችው እንግዲህ በአዲስ ቪዲዮ መታለች ማለት ነው። እሷስ ምን አለች፣ ተመልካቾችስ ምን አሉ የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እናም ሩታ HIV የለብሽም ተብያለሁ እያለች ትገኛለች ማለት ነው። እስኪ ሪፕላይ ላይ ምን አሉ የሚለውን አቀርብላችኋለሁ ማለት ነው። ሩታ ሀብቴ ተመስገን ብላለች። ፈጣሪን አመሰግነዋለሁ ከኤችአይቪ ንጹህ ስለሆንኩኝ። ምክንያቱም አብርሽ ከዛም ሴት ስለሚለጣጠፍ ብዙ ነገር ስለሚያደርግ እንግዲህ ከዛ ከደሙ ነፃ ነኝ፣ የለሁበትም፣ ጤነኛ በመሆኔ ፈጣሪን አመሰግነዋለሁ ተመስገን እያለች ትገኛለች ማለት ነው። መሲ ራየዋ ደግሞ ኦኬ ጥሩ ብላለች ማለት ነው በስቲከር ምልክት። እናም ድሬ ደግሞ አርኤል አንበሳ ወድሻለሁም ስትል ገልጻለች። አልምዬም የኔዋ ተመስገን ለፈጣሪ በየሰዓቱ የምንሰጠው ስጦታ ነው፣ ቢሆንም ባይሆንም ተመስገን ማለት ጥሩ ነው ብዬ አምናለሁ አለች። በነገራችን ላይ ፈጣሪን ማመስገን በጣም ትልቅ ነገር ነው። ፈጣሪን እያማረሩ ነገሮችን ከማባባስ ይልቅ ተመስገን ብሎ ፈጣሪውን አመስግኖ የተሻለ ነገር ማግኘትን የመሰለ ነገር የለም። ገባችሁ? እና ለምንተነፍሳት ትንፋሽ እንኳ ራሱ ኢቭን ፈጣሪያችን ማመስገን አለብን። ቁመን በመሄዳችንም የመሳሰሉትን ማመስገን አለብን ማለት ነው። ኢክራም ሂክማ የኔ ሂክማ ጅማ የኔ ልዩ ሴት ሩታዬ ወድሻለሁ ስትልም ገልጻለች። ነስር እሷም እንደዛው ወድሻለሁ የሚል ምልክት ነው። እናም ይህንን ይመስላል ማለት ነው። በነገራችን ላይ ሩታ ራሷን ቼክ ማድረጓ ጥሩ ነው። ማንኛውም ሰው በየ3 ወሩ ራሳችሁን ቼክ አድርጉ ይባላል። የሰው ልጅ በግንኙነት ብቻ ሳይሆን በመሳሰሉት ነገር በመርፌ በምላጭ በመሳሰሉት ስለሚይዝ ጥንቃቄ ማድረጉና ቼክ ማድረጉ እጅግ በጣም አስፈላጊ ነገር ነው። እንኳን ከሌላ ሴት ጋራ እየተቃቀፈ እየተሳሳመና ብዙ ነገሮችን እያየ ያለ ሰውማ ጭራሽ እንቅልፉን ሳይተኛ ነው ቼክ ማድረግ ያለበት። እና ሩታዬ የኔ ቆንጆ የኔ ልዩ ራስሽን ቼክ አድርገሽ ከኤችአይቪ የለብሽም ተብያለሁ ብለሽ ራስሽን ነፃ እንደሆንሽ ማረጋገጥሽ ደስ ብሎኛል። መልስ መስጠትሽም ደስ ብሎኛል። እና ሩታ በቲክታክ ሪፖስት አድርጋ ነው፣ ገብታችሁ ማየት ትችላላችሁ። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብ ላይክ ማድረግ ደግሞ እንዳትረሱ እሺ።